ጫት በሚቃምበት ጊዜ የወንድ ልጅ ብልት መጠን እንዲቀንስ ወይም እንዲኮማተር የሚያደርጉት ዋና ዋና ምክንያቶች 1. የደም ስሮች መጥበብ። በጫት ውስጥ ያለው ካትሮን የተባለው ኬሚካል በሰውነታችን ውስጥ የአድሬናሊን ሆርሞን እንዲጨምር ያደርጋል። ይህ ሆርሞን ደግሞ የደም ስሮች እንዲጠቡ ያዛል። ብልት እንዲቆም ወይም መጠን እንዲጨምር ወደ አካባቢው ከፍተኛ የደም ፍሰት መኖር አለበት። ጫት ደግሞ የደም ስሮችን ስለሚያጠባቸው ወደ ብልት የሚሄደው የደም መጠን በከፍተኛ ሁኔታ ይቀንሳል። በዚህ ምክንያት ብልቱ ይኮማተራል ወይም መጠኑ ያንሳል። 2. የጡንቻ መኮማተር። የወንድ ብልት በውስጡ ስሙዝ መስልስ የተባሉ ጡንቻዎች አሉት። ጫት እነዚህ ጡንቻዎች እንዲኮማተሩ ያደርጋል። ጡንቻዎቹ ሲኮማተሩ ደግሞ ብልቱ ወደ ውስጥ እንዲሳብና እንዲያንስ ያደርጉታል። ጫት ሰውነትን አደጋ ላይ እንዳለህ አድርጎ እንዲያስብ ስለሚያደርግ ሰውነትህ ደግሞ አደጋ ሲገጥመው ደምን ከዳርቻዎች ነጥቆ ወደ ዋናዎቹ ክፍሎች ይልከዋል። በዚህ ጊዜ ለሰውነትህ የጾታ ግንኙነት ቅድሚያ የሚሰጥ ጉዳይ ስላልሆነ ወደ ብልት የሚሄደውን ደም አቋርጦ ወደ ሌላ አስፈላጊ አካል ይልከዋል። ይህ ሁኔታ ቴምፖራሪ ሽሪኪንግ ወይም ለጊዜው መኮማተር ነው። የረጅም ጊዜ ተጽዕኖ። ይህ መኮማተር ጫቱ ሲለቅ የሚመለስ ቢሆንም ለረጅም ጊዜ ጫት መቃም ግን የወንድ ዘር ፍሬ ማምረት አቅም ሊቀንስና የብልት መቆምን ችግር ሊያስከትል ይችላል። ብዙ ጊዜ ጫት ቃሚዎች ምርቃና ላይ ሆነው ለጾታ ግንኙነት ፍላጎት ቢኖራቸውም ሰውነታቸው ግን ለተግባር ዝግጁ የማይሆንበት ወይም አቅም የሚያጣበት ዋናው ምክንያት ይሄ የደም ስር መኮማተር ነው። እንደ መፍትሄ ቃሚ ብትሆን እንኳን ጫት ከቃም በኋላ ብዙ ውሃ መጠጣት የደም ስሮች ትንሽ እንዲከፈቱና ኬሚካሉ ከሰውነት በሽንት መልክ እንዲወጣ ይረዳል። ነገር ግን ከሁሉ የተሻለ መፍትሄ አእምሮህንም ሆነ አካልህን በተፈጥሯዊ ንቃት መምራት ነው። ሰብስክራይብ አድርጉ። ኢትዮጵያዊነት ታላቅነት